ቃል ኪዳን ወርቁ እባላለሁ። የ12ኛ ክፍል ተማሪ ነኝ። የ12ኛ ክፍል የናቹራል ተማሪ ነኝ። የምማረውም በጎንደር ከተማ ውስጥ ፋሲለደስ ቁጥር 1 ትምህርት ቤት ነው። ያመጣሁትም ስኮር 12ኛ ክፍል ሪዛልት የናቹራል ተማሪ ነኝ 517 ነው ያመጣሁት። መጀመሪያ ከምንም ላይ ማመስገን ፈልጋለሁ። ይሄ ነገር ላይ ውጤታችን ላይ በጣም ኢፌክት ያለው በዶኖሮች አማካኝነት በተሰጠን ቱቶሪያል ትምህርት ነው እና ወደዛ ሲሄድላችሁ ቱቶሪያል ትምህርቱ ላይ የጠቀመን ጥቅም በመጀመሪያ ሲከልሱልን ሲያስተምሩን የነበሩት ከ9 እስከ 11 የነበረውን የክላስ ትምህርት በመሆን በታች ሎው ግሬድ ላይ ያለን ከቨር ያልተደረጉ ትምህርቶች ርዕሶችን በዛ ላይ ደግሞ ከበድ የሚሉ ትምህርቶች አሉ። እነዛን እኛ በመረጥናቸው መምህራን አማካኝነት በአግባቡ ስንማር ነበር። የተለያዩ ክሬሽኖችንም ስንሰራ ነበረ። ይሄ በአግባቡ በጣም ውጤታችን ላይ ትልቅ ኢፌክት አለው። ከዛም በተጨማሪ ደግሞ አፕቲቲዩድ ክላስ ላይ አፕቲቲዩድ ክላስ ያው እንደሚታወቀው ሬጉላር ትምህርት ላይ የሚሰጥ አይደለም። በዚህ ቱቶሪያል መሰጠታችን አፕቲቲዩድ በቀላሉ እንድንሰራ ፕራክቲስ እንድናደርግ በዛ ላይም ደግሞ የተመረጠ መምህር ስለነበረ እኛም በጣም ጠቅሞናል። ከዛም በተጨማሪ ደግሞ ድጋፉ በትምህርት ቱቶሪያል ብቻ ላይ ሳይሆን በትምህርት የተለያዩ ግንባታዎች ላይ በተጨማሪም ደግሞ መጽሐፍ ሲያስፈልግን በመጽሐፍ ጥረት በሚያጋጥመን ሰዓት የተለያዩ መጽሐፎችን በማገዝ የተለያዩ እርዳታዎችን አድርገውልናል። ለምሳሌ እኛ የምናጠናበት የራሳችን የሆነ ክላስ ተሰጥቶናል። በዛ ስፔሻል ክላስ ውስጥ የራሳችን የሆነ መጽሐፍ ተመድቦልን ኢቭን ላይብራሪ ላይ አሁን እኛ ብናነብ ሞር ተማሪ ስለሚጨናነቅ ለማንበብ አይመችም እና ስፔሻል ክላስ መሰጠቱ በስርዓት ለራሳችን ቦታ አለን፣ አይጨናነቅም። መጽሐፍ አለን፣ በአግባቡ እንድናጠና ረድቶናል ማለት ነው። ከዛም በተጨማሪ ደግሞ ድጋፉ ላይክ አካዳሚካሊ ብቻ አይደለም፣ አካዳሚካሊ ብቻ ሳይሆን ማይንድሴት ላይም በጣም ትልቅ ነገር ተጫውተዋል። ለምሳሌ ሳይኮሎጂ ትምህርት እንወስድ ነበረ። በዛ ላይ ደግሞ የተለያዩ ኢቭን ስህተት የማይመስሉ ነገሮች እናገኝበታለን። ስህተቱን ያገኘንባቸው በዛ ላይ ደግሞ ሶሉሽንም አብሮ ስለሚሰጠን የተለያዩ ችግሮቻችን እየቀረፍን እየተማርን ነበረ ስንሄድ የነበረው። በዚህ የተለያዩ ድጋፎችን ሰጥቶናል። ከዛም በተጨማሪ ደግሞ መምህራኖች 12 ላይ ያስተማሩ መምህራኖች በጣም የተመረጡ እኛ ፈልገናቸው እኛ መርጠን ነው ማለት በእኛ ምርጫ ነው መምህሮች የተደረጉትና በጣም አሪፍ መምህራኖች ነው የነበሩ። ቀድሞ ነበር ትምህርቱ የተጀመረ፣ በስርዓት ነበር የምንማረው። ቀድሞ ነው ትምህርቱንም ሁሉንም ይዘት ከበር ያደረጉልና ይሄ ደግሞ በጣም ጠቅሞናል። ከዛ በተጨማሪ ማለት የምፈልገው ይሄ ውጤት እኛ ጥረት ብቻ አይደለም፣ የተለያዩ መምህራን የቤተሰብ ከመጀመሪያ የሚጀምረው ከቤተሰብ ከመምህራን እንዲሁም ደግሞ ልክ እንደዚህ ከዶኖሮችና ከብዙ ነውና እነሱ ማመስገን ፈልጋለሁ። ይህ ድጋፍ ደግሞ በሌሎች ትምህርት ቤቱም እንደዚህ ተደራሽ ቢሆን በጣም ለውጥ ይመጣበታል ብዬ አስባለሁ። ልክ እንደዚህ ስፔሻል ክላስ ቢሰጥ፣ በግሩፕ ቢሰራ፣ ቱቶሪያል ቢሰጥ፣ የተለያየ ሳይኮሎጂ ትምህርት ቢሰጥ ለሁሉም ተደራሽ ይሆናል እላለሁ። ከዛ በተጨማሪ መምህራኖችን እርስ መምህራንን ቤተሰቦቼን ከምንም በላይ ፈጣሪ ለማመስገን አመሰግናለሁ። እሺ፣ ስሜ ቴዎድሮስ ሙልቀን ይባላለሁ። የፋሲለደስ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። የ12ኛ ክፍል ተማሪ ነኝ። ከ12ኛ ክፍል ኢንትራንስ 534 ነው ያመጣሁት ከ600 እና ለዚህ ውጤት መምጣት የብዙ ሰዎች እና የእግዚአብሔር ስራ ተጨምሮበት ነው። በመጀመሪያ ደረጃ እግዚአብሔር የተመሰገነ። በሁለተኛ ደግሞ እዚህ ትምህርት ቤት አጋጣሚ ነው 12ኛ ክፍል ብቻ ነው የተማርኩና ቱቶሪያል መሰጠቱ ለኔ በጣም ከ9 እስከ 11 ያለውን ሳብጀክቶች የሚከብድኝ ሳብጀክቶች በሙሉ በቱቶሪያል ነው የጨረስኳቸውና ቱቶሪያሉ በጣም ለኔ በጣም ትልቅ ቦታ ነበረው ማለት ነው። ለኔ ውጤት መምጣት በጣም ለነሱ በጣም እናመሰግናለን። ይሄ ውጤት የቱቶሪያል ውጤት ነው እኔ የምለው። ምክንያቱም 9 እስከ 11 ያለው አብዛኛውን ሳብጀክት የሸፈነው በቱቶሪያል ስለሆነ ቱቶሪያሉ ራሱ ተጠናክሮ ቢቀጥል እላለሁ። ተማሪ አማኑኤል በለጠ ላቀው እባላለሁ። በፋሲለደስ መሰናዶ ሁለተኛ ደረጃ ትምህርት ቤት ከ9ኛ ክፍል ጀምሬ ትምህርቴን ተከታትያለሁ። በ2017 የሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ወስጄ
529 ከ600 በማምጣት 529 ከ600 አምጥቻለሁ። አሁን ማስተላለፍ የፈለኩት ነገር እዚህ ፋሲለደስ ግቢ ውስጥ ስፔሻሊ የትምህርት ስርዓቱ ፖሊሲ ከተቀየረ ጊዜ ጀምሮ ለ12ኛ ክፍል ስፔሻል አቴንሽን ተሰጥቶ እየተሰራ ይገኛል። በተለያዩ በብዙ ነገሮች በውጭ ሀገር የሚኖሩ የዚህ አካባቢው ተወላጆች ዘርፈ ብዙ እርዳታዎችን አድርገውልናል። ከትምህርት ቤቱ እርሰ መምህራንና ኮሚቴዎች ጀምሮ ብዙ ድጋፎች ተደርገውልናል። የመጀመሪያው ነገር በግሩፕ ሆነን ሞካሪ ተማሪዎች አንድ ላይ እንድንዘጋጅና ጊዜያችን በአግባቡ እንድንጠቀም የተደረገበት አግባብ አለ። በዚህም ከተመሰረቱት ግሩፖች የጥናት ግሩፖች መካከል አንደኛው እኔ ሊድ ማድረገው ግሩፕ ነው። በዚህ ግሩፕ ዘንድሮ ፋሲለደስ 12 ተማሪዎች 500 እና ከዛ በላይ አምጥተዋል። ከዛ ውስጥ 7ቱ የሚሆኑት እኛ ግሩፕ ውስጥ የተመዘገበ ይሄ ምን ያክል ስራ እየተሰራ እንደሆነና ይህ የግሩፕ ወርክ ምን ያክል ጥቅም እንዳለው የሚያሳይ ነው። እነዚህ ሰዎች የተለያዩ እርዳታዎችን መጽሐፍትን በየጊዜው ከማጥኛ ክፍላችን ውስጥ ለራሳችን ተሰጥቶን በሸልፍ ተደርድሮልን እንድንጠቀም አድርገውናል። ቲቶሪያል ኦልሞስት ፈተና ከመጀመሩ እስከ 1 ሳምንት ድረስ አመቱን በሙሉ ሲሰጠን የቆየ ሲሆን የተለያዩ መምህራኖችን በፍላጎታችን ራሳችን መርጠን ዘርፈ ብዙ የሆኑ አገልግሎቶችን ሲሰጡን ቆይተዋል። እንዲሁም የሳይኮሎጂ ስልጠና በ3 ዙር የቆየ የሳይኮሎጂ ስልጠና ከጎንደር ዩኒቨርሲቲ መምህራን ጋር በመተባበር ስልጠና ተሰጥቶናል። ይህም ለውጤታችን እጅጉን የላቀ አስተዋጽኦ አለው። በዚህም ላደረጋችሁልን ሁሉ ትብብርና ድጋፍ ላመሰግናችሁ እወዳለሁ። ስሜ ቤዛዊት ተስማማው ይባላል። በጎንደር ከተማ ፋሲለደስ ቁጥር 1 ትምህርት ቤት ተማሪ ነኝ። የ12ኛ ክፍል ተማሪ ነበር። በዘንድሮ በነበረው የሀገር አቀፍ ብሔራዊ ፈተና 501 ነው ያመጣሁት። ይህንም ለማምጣት ደግሞ ያስቻለኝ የተለያዩ ከትምህርት ቤታችን የሚሰጡ የኤክስቴንሽን ትምህርቶችን በመከታተሌ ነው። መምህራን ፕሮግራም ወጣላቸው እያንዳንዱ በክፍለ ጊዜያቸውን ጠብቀው ያስተምሩን ነበር። ያም ከኖርማል ክላስ በተጨማሪ እስከ 6 ሰዓት ከቆየን በኋላ የምናገኘው ድጋፍ ነበረ። ያን ደግሞ ሎወር ግሬድ ላይ ያጣናቸው እንደሚታወቀው ደግሞ ከተማችን የነበረበት የጸጥታ ሁኔታ ነበረ። በዛ ምክንያት የተቋረጠ ትምህርት ነበረ። እነሱን በማስተማር የቀሩትን በመጨረስ ለኛ ትልቅ ድጋፍ አድርጎልን ነበረ። ያም ማለት እንግዲህ ውጤታችን ከ9 እስከ 12 ያለን ትምህርት ከቨር ስለሚያደርግ አንድ ዩኒት ወይም ደግሞ አንድ ሴሽን ጎደረ ማለት የሆነ ፈተናችን የሆነ ፖይንት እንደሚቀንስ እናውቃለን እና ያንን ደግሞ ለመምህራን የኤክስቴንሽን ፕሮግራሙ ተመቻችቶ ሁሉም ተማሪ በሚሳተፍበት መልኩ እየተካሄደ ነበረ። ያም ሲሆን ደግሞ ከ500 በላይ ካመጣነው ተማሪዎች በተጨማሪ ደግሞ አብዛኛው ተማሪ ይህን ድጋፍ አግኝቶ የተሻለ ውጤት አግኝቷል ማለት ይችላል። ኦልሞስት ከ90% በላይ የሚሆኑ ተማሪዎችን እኛም በክፍል ስለምናውቃቸው ማለት ነው እና ኤክስቴንሽኑ ፕሮግራም በጣም ጥሩ ነበረ። ከዛም በተጨማሪ ደግሞ የላይብራሪ ላይ መጽሐፍቶች እንደ አዲስ ግብዓት ተደርገውልን ነበረ። ያም ደግሞ ለኛ ሌላ እድል ነበረ። ምክንያቱም ከትምህርት ቤታችን ላይብራሪው ሲሞላ በግሩፕ እንድናጠና በተለይ ደግሞ የተለያዩ ልጆችን እንድናግዝ ከፍ ያለ ወይም ደግሞ የተሻለ ውጤት አላቸው ተብሎ የሚታሰቡ ተማሪዎች በግሩፕ እንዲያጠኑ የሚደረግበት ሁኔታ ነበረ። ያም ሲሆን ደግሞ ላይብራሪ ላይ አንድ ላይ ግሩፕ ሆነን ኮሚኒኬት ለማድረግና ላይብራሪው ላይ ለማውራት ግሩፕ ዲስከሽን ለማድረግ አይመችም ነበረ። ያም ተመቻችቶልን ለብቻችን ክፍል ይዘን የምናነብበት ሁኔታ ነበር። ያም ሲሆን ግን መጀመሪያ ላይ የተለያዩ የአጋዥ መጽሐፍት እጥረት ነበረብን። ኋላ ላይ ግን ተሟልቶልን በደንብ የተሻለ ውጤት እንድናመጣ ቤታችንም እየወሰድን የሌለንን ነገሮች እየተዋዋስን በደንብ እንድናነብበት ሆኖ ነበረ። መምህራን ደግሞ በዚህ ላይ በጣም ትልቁ ሚና የተጫወቱልን እነሱ ነበሩ።
ሞዴሎችን በተከታታይ ለ4-5 ጊዜያት ወስደናል። ያም ሲሆን እንግዲህ ሌሎች ትምህርት ቤቶችን ተሞክሮ እያየን ነበር። በሚድ ኤግዛም ወይም ደግሞ ከዛ በኋላ 1 ወይም 2 ነው የነበረ እዚህ በፊት ሲወሰድ የነበረ ሞዴል፣ ግን ደግሞ በእኛ ጊዜ ተሻሽሎ 4 ነው የወሰድነው። ሴኮንድ ሴሚስተር በሙሉ በምንም አይነት የሚድም ሆነ የፋይናል ኤግዛም ሳንወስድ ሞዴል ከ9 እስከ 12 ያለውን ነው ስንፈተን የነበረ። ያ ደግሞ ያላየናቸውን ፖርሽኖች በተደጋጋሚ እንድናይባቸው፣ ወደ ኋላ እንድንመለስ፣ የቀረንን ነገር እንድንሞላ፣ ጉድለታችን እንድናይ አድርጎናል። ይህም የመምህራንን ትጋት ይጠይቃል ብዬ አስባለሁ። 3-4 ጊዜ ወርክሽቶችን ማዘጋጀት፣ ሞዴሎችን ለማዘጋጀት መጣራቸው ጥሩ ነገር ነበረ ለኛም። ከሞዴሎቹ እንዳልኩ ከሞዴሎቹ ደግሞ በተጨማሪ መምህራን ሲያደርጉልን የነበሩት በግሩፓችን ስናጠና እየመጡ ይከታተሉን ነበረ። ምን ላይ ደረሳችሁ፣ የቱን የከበዳችሁ ሚሉን መምህራን ነበሩ። የተለያዩ ሶሻል ሚዲያዎችንም በመጠቀም በእነዛም ደግሞ እኛ ጋር ኮሚኒኬት እያደረጉ ነበር፣ ይጽፉልን ነበር፣ እንጻጻፍ ነበር እና ያንን መደረጉ ራሱ ትምህርት ቤቱ በጣም ትልቁን አስተዋጽኦ መምህራን በደንብ ድጋፍ ተሰጥቶን ነበር። ይህም ሲሆን ደግሞ የትምህርት ቤቱ አስተዳደር ገና 11ኛ ክፍል ከመጨረሻችን በፊት ለ12ኛ ክፍል እንዲመደቡ የምንፈልጋቸውን መምህራን አሳውቀን ነበር። የተሻሉ የምንላቸው ለብሔራዊ ፈተና ያዘጋጁናል፣ ትምህርት ቤታችንም ከተማችንም እናስጠራለን ብለን የምናስባቸው እኛ እንደዛ ስንዘጋጅ ሊያግዙ የሚችሉ መምህራን ስለነበሩ እነዛ መምህራን እንድንመርጥ እድሉ ተሰጥቶን ነበረ። ያንንም ቻንስኛ ተጠቅመን ነበር። መምህራን በመምረጥም ትምህርት ቤቱ አግዞን ነበረ። በተቻለ አቅም ሙሉ ሰዓታቸውን ለኛ መስጠት የሚችሉ የኤክስቴንሽኑንም ታይም አብረው የሚይዙልን መምህራንን በመምረጥ በጣም ተባብረውን ነበረ። በዚህም የተሻለ ውጤት እንድናመጣ ያደረገን ነበር። ከክፍል ላይ የነበረው ተሳትፎ በተለይ ሳብጀክት ማተር የነዚህ የምንፈተናቸው ላይ በጣም ሲሪየስ የሆነ ነበረ ትምህርት የሚሰጠን የነበረው። ክፍለ ጊዜዎች ወደ መጨረሻም አካባቢ 2-3 ጊዜ እየተደራረበ ትምህርት እየተማርን ነበረ። ያም ደግሞ ፖርሽኖችን እንድንጨርስና በኮንፊደንስ ፈተና ላይ ቁጭ ብለን ማምጣት የምንችለውን ውጤት እንድናመጣ አስችሎናል ብዬ አስባለሁ። በውጭ የሚኖሩ አካላት እዚህ ተምረው የወጡ እንዳሉና የተለያዩ ሰዎች እዚህ ትምህርት ቤት ድጋፍ እንደሚያደርጉ እናውቃለን። እኔም አጋጣሚ የትምህርት ቤቱ ፕሬዚዳንት ስለሆንኩ የቅርብ መረጃ ነበረኝ እና ያም ሲሆን ይህ ሁሉ የምንላቸውን ነገሮች ኤክስቴንሽኑም የመጽሐፍ እርዳታው ምንም በእነሱ እንደተደረገልን እናውቃለን። ለዛም በጣም እናመሰግናለን። የሆነ አርያን የሆኑና አይ ቲንክ እኛም አላሳፈርናቸውም ብዬ አስባለሁ። ከዚህ በላይ ማምጣት ይጠበቅብን ይኖር ይሆናል፣ ግን ደግሞ የአቅማችንን አሁን ላይ ባለው ነባራዊ ሁኔታ ጥሩ የተባለ ውጤት አስመዝግበናል ብዬ አስባለሁ። ከዚህም በኋላ የኛንም ብቻ ሳይሆን አሁን የሚመጡ በጣም ደግሞ ቶፕ የሚባሉ በጣም የሚገራርሙ ልጆች አሉና እነሱንም ለማውጣት ጥረት እንደሚያደርጉ አምናለሁ። ለተደረገልን ነገር ግን ለኛም ባሽ ለተደረገልን ነገር በጣም አመሰግናለሁ። ለኛም አራ ነው ሁሉም ተማሪ ወክዬ ነው ይሄ የምናገረውና እኛም ደግሞ ነገ የተሻለ ቦታ ላይ ስንደርስ ምን ማድረግ እንዳለብን ለወጣንበት ትምህርት ቤት ለተማርንበት አካባቢ ምን አይነት ኃላፊነት ወስደን ምን ማድረግ እንዳለብን አስተምረውናል ብዬ አስባለሁ። ያም ደግሞ ለኛ ጥሩ ኢኒሼቲቭ ነው። እነሱም ደግሞ ሲነገረን መምህራኖቻችን እንደዚህ በነበሩ ተማሪዎች ነው የቀድሞ ተማሪዎች ነው ይሄ ነገር የተደረገው ሲባል ኦኬ ነገም እኮ እኛ አልፈን የቀድሞ ተማሪዎች እንባላለንና የእነሱን ስሜት እየተጋባብን የተሻለ ውጤት ለማምጣት ያረጉትን ነገር ደግሞ ዋጋ ለመክፈል እየሞከርን ነበር ብዬ አስባለሁ። እሱም ተሳክቶልናል ብዬ አስባለሁ። ለዛም ደግሞ በጣም እናመሰግናለን። አሁንም የሚደረጉ የተለያዩ ግንባታዎች እንዳሉ እናውቃለን። ለነዛም እየተደረገ ያለ የተለያየ እንቅስቃሴ ወደ ቦርዲንግ ስኩል እንደዚህ የሚባሉ ኢንፎርሜሽኖች አሉ። በጣም የሚበረታታ ስራ ነው ብዬ አስባለሁ። በጣም ደግሞ ለዚህም ደግሞ ሙሉ ትምህርት ቤቱን ወክዬ አመሰግናለሁ ማለት ፈልጋለሁ። ዘመነ ብርሃን እባላለሁ። የማትማቲክስ መምህር ነኝ። ዘመነ ብርሃን እባላለሁ እና ፋሲለደስ ሁለተኛ ደረጃ ትምህርት ቤት ለተማሪዎች ከፍተኛ እንቅስቃሴ ሲያደርግ ነው የባጀው በዚህ አመት ማለት ነው። ባለፈው አመትም እንደዚሁ። ስለዚህ ማጠናከሪያ ትምህርቱ ያው በተደራጀ መልኩ
በተለይ ኢንትራንስ ኤግዛም የሚወስዳቸው የትምህርት አይነቶች በተጠናከረ መልኩ መምህራን ተመርጠው የተሻሉ ተብሎ ማለት ነው ልጆችን ይጠቅማሉ በሚል ተመርጠው በየዲፓርትመንቱ ያው ሲሰጥ ነው የባጀው እና የልጆች ውጤትም አንደኛ ያው የተወሰነ እንግዲህ ምልክትም አሳይተውናል። ጥሩ ውጤት ነው የመጣ ብለን እኛ እንወስዳለን። እንግዲህ እንደ ሀገር አቀፍ ደረጃ ያለው ውጤት እንግዲህ ያው ዝቅ ያለ ቢሆንም እንደ ትምህርት ቤታችን ግን ደግሞ እየተሻለ ነው ብለን እንወስዳለን። እኔ በራሴ ማለት ነው እና የነበረው እንቅስቃሴ በጣም ጥሩ ነው የነበረ። የትምህርት ቤቱ ማህበረሰብ፣ ርዕሰ መምህራን፣ ዩኒት ሊደር ሁሉም የድርሻውን የተወጣበት ነው የነበረ። ያው ልጆቻችንም በደንብ ያው ፈተናውን እንግዲህ ማለፍ የሚገባቸው ተማሪዎች በትክክል ተጣርተው ያለፉበት ዓመት ነው ብለን እንወስዳለን። የስራቸውን ያገኙበት ማለት ነው በተደራጀ መልኩ ማለት ነው። እነሱ ትልቅ እርዳታ አድርገዋል። ያው ቢያንስ እንደ የተወሰነ የላበ እያሉ የተወሰነ በትምህርት ቤቱ እንትን ብሎ ተሰጥቷል። ጥሩ ነበረ እና ውጤትም እየተገኘበት ነው። አሁን ይሄ ነገር እንደው ለወደፊት ቢቀጥልበት ጥሩ ነው፣ ውጤታማ ነው የሚሆነው። ምልክት አይተንበታል። ጥሩ ምልክቶችን አይተናል። በጣም ደስ የሚል ነበር ማለት ነው እና ውጤታቸውን ያው የሚመሰክር ነው የተገኘ ውጤት እንመሰክራለን እናስባለን። ለወደፊትም ከዚህ የተሻለ እንደሚሰራ ደግሞ ያው ሙሉ እምነት አለን። እኔ በግሌም እንግዲህ ብዙ ነገር እጠራለሁ እያስባለሁ። አብይ ማተም ባላለው የፋሲለደስ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ምክትል ርዕሰ መምህር። ያው በ2017 የትምህርት ዘመን 12ኛ ክፍል ተማሪዎቻችን ያመጡት ውጤት ከ500 በላይ 12 ተማሪዎች አስመዝግበዋል። ይሄ በጣም ጥሩ ውጤት ነው። እንዲሁም በተለይም እነዚህ በውጭ የሚገኙ የቀድሞ የፋሲለደስ ተማሪዎችና ወዳጆች ፈንድ በሚያደርጉት የሚሰጠው የቱቶሪያል ማጠናከሪያ ትምህርት ተማሪዎቻችን ውጤታማ እንዲሆኑ የሀገር አቀፍ ፈተናን ኮምፒተንት ነው የተሻለ ውጤት እንዲያስመዘግቡ አግዟቸዋል። ከዚህ በተጨማሪ በትምህርት ቤት የቡድን ጥናት ስላለ ለዛ ቡድን ጥናት ልጆች ማጣቀሻ መጽሐፍ ሲፈልጉ ላይብረሪ ሂደው አውጥተው ተውሰው ከሚጠቀሙ ይልቅ ላይብረሪ የሚያነቡትን ተማሪዎች እንዳያጨናንቁ በማለት በቡድናቸው ተጨማሪ ማጣቀሻ በዚህ ፈንድ በተደረገው ማጣቀሻ መጽሐፎች ተገዝተው በርካታ ማጣቀሻ ተገዝተው በልጆች ፍላጎት በቡድን ጥናታቸው አማካኝነት ተቀምጦላቸው ሲያነቡ ቆይተዋል። በዚህም ማጠናከሪያ ትምህርት ከወሰዱት ተማሪዎቻችን ውስጥ 270 የሚሆኑት ወይም ደግሞ 90% የሚሆኑ ተማሪዎቻችን ወደ ዩኒቨርሲቲ መግቢያ ውጤት በቀጥታ አምጥተዋል ማለት ነው። የሬሚዲያል እና ሌሎችን ሳንጨምር ማለት ነው። ስለዚህ በማጠናከሪያ ትምህርቱ በጣም ጠቃሚ ነው። ለዚህም በተለይ ውጭ የሚኖሩት ወንድሞቻችን እህቶቻችን የቀድሞ ፋሲለደስ ተማሪዎችና ወዳጆች ከዚህ በፊትም ህንፃውን ለመገንባት ከፍተኛውን አስተዋጽኦ ሲያደርጉ ቆይተዋል። አሁን ደግሞ ልጆች ላይ ሰው ላይ መስራት ያለብን ተማሪዎች አእምሮ ላይ ስነ ምግባር ላይ መስራት አለብን ብለው ይህንን በማድረጋቸው በጣም ልናመሰግናቸው እንፈልጋለን። በተማሪዎቻችንም በወላጆቻቸውም ስም ሆነን ማለት ነው። ኮሚቴው በጣም ጠንካራ ኮሚቴ ነው። ህንፃውን ለማሰራት ተብሎ ፋሲለደስን እንደገና ወደ ነበረበት ገናናነት ለመመለስ ተብሎ የተቋቋመ ኮሚቴ ነው። ዋናው የመጀመሪያው ትምህርት ቤቱ ላይ የተቀመጠውን ህንፃ ባለ 34 መማሪያ ክፍል ህንፃ በማሰራት ሁሉም ኮሚቴ በነፃ በበጎ ፍቃድ ሲያገለግል ቆይቷል። አሁንም እያገለገለ ነው የሚገኘው። በመሀል የሀገር ውስጥ ባለሀብቶችን በፈንድ በማፈላለግ ህንፃውን በመጨረስ በኩል እዛ ላይ የሀገር ውስጡ በቂ ነው ተብሎ ይሄንኛውን ደግሞ ለማጠናከሪያ ትምህርት ይሁን ውጭ ያሉት ሰዎች የሚልኩት ለማጠናከሪያ ትምህርት ይሁን የሚለው ውሳኔ ከመወሰን ጀምሮ ከአብይ ኮሚቴ ውስጥ የተውጣጡ አካላት ለፋሲለደስ ብቻ ሳይሆን ለሰርድ ለኮምፓውንድ ሁለተኛ ትምህርት ብቻ ሳይሆን ለሰርድ ኮምፓውንድ ወይም ደግሞ ቁጥር 1 እና ለቁጥር 2 ለሁለቱም ማጠናከሪያ ትምህርት ሲሰጥ ቆይቷል። በተመሳሳይ ማጠናከሪያ ትምህርቱ ያመጣው ለውጥ ፋሲለደስ እኛ ጋር ብቻ ሳይሆን እዛም ላይ 3 ተማሪዎች ከ500 በላይ አመጣዋል። በርካታ ልጆችም ወደ ዩኒቨርሲቲ የመግቢያ ውጤት አመጣዋል ማለት ነው። ስለዚህ ይሄ የኮሚቴው
ቀናኢነት ነው። ክትትልም ድጋፍም ያደርጋል። በተጨማሪ የስነ ልቦና ስልጠናም እንዲሰጥ በተደጋጋሚ በጀት ፈቅዶ ሲያሰጥ በባለሙያዎች የስነ ልቦና ስልጠናም ለተማሪዎቻችን ሲሰጥ እንደቆየ እና ይህንንም ክትትልና ድጋፍ እያደረጉ ውጤቱም እየቀረበ እየተተነተነ ሞዴል 1 ሞዴል 2 ሞዴል 3 ድረስ የመንግስት ትምህርት ቤት ከአንድ ሞዴል በላይ አይሰጥም ነበር ከዚህ በፊት። በዚህ ዓመት ግን የሞዴል መስጫ ወረቀቶች ስለተገዙልን በኮሚቴው አማካኝነት እነዛን ወረቀቶች ተጠቅመን ወደ 3 ሞዴል አዘጋጅተን ላዘጋጁ ሞዴሉን ላዘጋጁ መምህራንም በተጨማሪ የሙያ ክፍያችን ከፍለን የተሻለ ዝግጅት እንዲያደርጉ ጠቅሞናል ማለት ነው። ስለዚህ ክትትላቸው መልካም አስተሳሰባቸው በጣም ጥሩ ነው። የተበጀተው በጀት ወደ $10,000 ነው ተልኳል ተብሎ የነበረው በመጀመሪያ ነገር ግን 1,107,000 ብር አካባቢ ተጠቅመናል። ይህን ተጠቀምነው በዋናነት ለቱቶሪያል መምህራን ለሚያስተምሩ ክፍያ፣ የማጣቀሻ መጽሐፍት ኦልሞስት ወደ 450,000 ብር ድረስ የሚሆነው የማጣቀሻ መጽሐፍት፣ የሞዴል ፈተና ወረቀቶች፣ ደብል ኤ ወረቀት፣ የሪዞግራፊ ቀለም፣ ስቴንስል፣ የፎቶኮፒ ቀለም እና የመሳሰሉትን ለመማር ማስተማሩ የሚጠቅሙ ግብአቶችን ገዝተናል። በተጨማሪ ለ3 ጊዜ በሁለቱም ትምህርት ቤት ይሄ የተደረገው ነገር ሰርድም የተደረገው ነው። ሰርድ ኮምፓውንድ የተደረገውም እዚህ ላይ የተደረገውም ተመሳሳይ ነው። የስነ ልቦና ለ3 ጊዜ እኛም ጋር ሰጥቷል፣ እዛም ጋር ሰጥቷል። የስነ ልቦና ስልጠና ለ12ኛ ክፍል ተማሪዎች ማለት ነው። የሬፈረንስ መጽሐፍ ተገዝቶ ለነሱም ተሰጥቷል፣ እዚህ ጋር ለፋሲለደስ ተማሪዎችም ተሰጥቷል። በተመሳሳይ ቱቶሪያሉ ሰርድም እዚህም ተሰጥቷል ማለት ነው። ከሰኞ እስከ እሁድ ድረስ ባለው አጠቃላይ በሳምንቱ በሰባቱም ቀናት የማጠናከሪያ ትምህርቱ ተሰጥቷል። እንግዲህ ለዚህም በጣም እንግዲህ ምስጋናን በተመለከተ ከልባችን ነው የምናመሰግነው። በጣም ልጆቹ ላይ የሚገርም ለውጥ ነው ያመጣ። በተለይ በተማሪዎቹ ሲገለጽ በተለያየ ዓመት ያለፏቸውን ነገሮች ነው በቱቶሪያል እንደገና የ9ኛ ክፍል ሪቫይዝ ይደረግላቸዋል። የ10ኛ፣ የ11ኛ፣ የ12ኛ ሁሉም ግሬድ ሌቭል ላይ ኢንትራንስ ኤግዛምን መሰረት ያደረገ ማጠናከሪያ ስራ ሲሰራ ቆይቷልና ያም ልጆች ላይ የሚገርም ለውጥ ነው ያየነው። የሚገርም ለውጥ አይተናል። ባለፈው ዓመት 8 ተማሪዎች ነበር የነበሩ ከ500 በላይ፣ በዚህ ዓመት 12 ተማሪዎች ሆነዋል ማለት ነው። ስለዚህ ይሄ የነሱ ውጤት ነውና በተጨማሪ እንግዲህ ቅድም ማመስገኛለሁ። አሁንም ማመስገን እንፈልገው የኮሚቴውም አባላት ሲደመር ውጭ ያሉት እንግዲህ ይታወቃል 18 ሰዓትና ከዛ በላይ እየሰሩ ራሳቸውን እዛች ቆጥበው ደግሞ ወገኔን የጎንደርን ማህበረሰብ ልጆቹን በማስተማር አግዛለሁ፣ የፋሲለደስን ስታንዳርድ ወደ ተሻለ ስታንዳርድ ከፍ አድርጋለሁ ብሎ መሳተፋቸው በጣም ትልቅ ምስጋና እናቀርባለን ማለት ነው። አባይ ዘለቀ እባላለሁ። የዚህ ህንፃ አሰሪ ኮሚቴ ሰብሳቢ ነኝ። ላለፉት 6 ዓመታት እዚህ ህንፃ ጋራ ያው አታችመንት ፈጥረን ይሄን ህንፃ እየገነባን እንገኛለን። እንግዲህ ቀደም ብዬ ልነግርህ እንደሞከርኩት እዛ የመጀመሪያ መሰረቱን ያስጣሉ ወንድሞቻችን በተለያየ ምክንያት አቋርጠዋል ድጋፋቸውን። በመሃል ይሄ ድጋፍ ከአቶ መላኩ የተገኘውን ድጋፍ ሲሰሙ እኛ ወደ ትምህርቱ እንዙር፣ ወደ ተማሪዎች ግንባታ እንዙርና ምናልባት የማጠናከሪያ ትምህርት በጥሩ መምህራን የምትሰጡ ከሆነ እኛ ብር እንላክላችሁ፣ ማጠናከሪያ ትምህርት ስጡ፣ እኛ ተማሪዎች ላይ እንስራ የሚል ሀሳብ አመጡ። እዚህ ኮሚቴው ተስማማበት፣ ጠየቅናቸው። ምንድነው ያሉት? እኛ እንደ ሞዴል እንውሰደው እንደ ሙከራ፣ ወደፊት ግን በከተማ አቀፍ ደረጃ ያሉ የ12ኛ ክፍል ተማሪዎች ማጠናከሪያ ትምህርት የሚወስዱበትን መንገድ ለማመቻቸት ይረዳን ዘንድ ዘንድሮ ፋሲለደስ ላይ ጀምሩ አሉ። በዛ መሰረት ወደ 1.2 ሚሊዮን ብር ላኩልን። ስናስበው ስሙ ፋሲለደስ ነው። ስለዚህ ያኛውን መጨመር አለበት፣ ቁጥር 2 መጨመር አለበት በሚል ቁጥር 2ን ጨመር። ከቁጥር 2 200 ተማሪዎች ከቁጥር 1 300 ተማሪዎች ይዘን ለ17 ሳምንታት የማጠናከሪያ ትምህርት
በተጨማሪ ደግሞ ከጎንደር ዩኒቨርሲቲ የስነ ልቦና መምህራን እየተከፈላቸው ለ17 ወራት የማጠናከሪያ ትምህርት ሲሰጥ ቆዩ። ውጤቱም በእርግጥ ለኛ በጣም ደስታ የፈጠረ ነው። ቁጥር 1 ላይ 300 ተማሪዎች ማጠናከሪያ ትምህርት ወስደው 272 ተማሪዎች ዩኒቨርሲቲ የሚያስገባ ውጤት አምጥተዋል። ከነዚህ ውስጥ 500 በላይ ያመጡ 14 ተማሪዎች አሉ። እንደገና ከ460 እስከ 500 ድረስ ያመጡ ደግሞ 22 ተማሪዎች አሉ። ስለዚህ ለኛ ትልቅ ስኬት ነው ብለን ነው ምናምን። ቁጥር 2 ላይ ደግሞ እንደዚሁ ያለፉት 107 ልጆች ናቸው ከ200። ከዚህ ውስጥ 3 ተማሪዎች ከ500 በላይ አምጥተዋል። 8 ተማሪዎች ከ460 በላይ። ይሄን ውጤት ስንነግራቸው ይጥቀምም አይጥቀምም እስኪ ትንሽ ሽልማት ነገር ስጡልን ብለው ወደ 300 ሺህ ብር ልከው ያለፈው እሁድ በወላጆች ፊት ከ500 በላይ ላመጡት 8500 ብር፣ ከ460 በላይ ላመጡት 7000 ብር በጠቅላላ ለ39 ተማሪዎች የብር ሽልማት አድርገናል በወላጆቻቸው ፊት። እንግዲህ ስኬቱ የመምህራን የትምህርት ቤቱና የዲያስፖራው ነው። ስለዚህ ይሄን ልምድ መሰረት በማድረግ ምናልባት በዚህ አመትም እንቀጥላለን ብለን ተስፋ እናደርጋለን። ኮሚቴው መጀመሪያም ወደ ስራው ሲገባ በተቆርቋሪነት ነው የገባው። መስራች አባላቱ 25 ናቸው። ግን ከመስራች አባላቶቹ 11 አባላት ልዩ አስተዋጽኦ አድርገዋል። እዚህ ላለፉት 6 አመታት ከዚህ አልተለዩ፣ ከዚህ ግቢ አልተለዩ። ኢንጂነሮቹ የጎንደር ዩኒቨርሲቲ ተማሪ የዚህ ትምህርት ቤት ተማሪ የነበሩ ናቸው። የምህንድስና ባለሙያዎቹ ይህን ህንጻ በቁጥጥር አሁንም ከፊት ለፊት የምታያቸው በዚህ ህንጻ ጉዳይ ላይ ነው ዲስከስ የሚያደርጉት። ባለሙያዎቹ እነሱ ናቸው። 3ቱም ኢንጂነሮች ናቸው እና የኮሚቴው አባላት ናቸው። ከህብረተሰቡ የተውጣጣ የኮሚቴ አባል አለ። ደከመኝ ሰለቸኝ ዝናብ ፀሐይ ሳይል ይህን ህንጻ እዚህ ደረጃ ያደርሳል እና ኮሚቴውማ ብዙ ሊነገርለት ይገባል። ግን ከንግግር ባለፈ ለኛ የህሊና እርካታ ሰጥቶናል። ይሄን በመስራታችን ውጤት በዝርዝር ልከንላቸው ሁሉም ተደስተዋል። በዋነኛነት ዶክተር ገበየው ተፈሪ ይባላል። የዚህ ትምህርት ቤት ተማሪ ነው። አሜሪካን ሀገር በከፍተኛ ሁኔታ የሕክምና ባለሙያ ሆኖ ይሰራል። ዶክተር ደረጀ ሳህሌ ይባላል። ዶክተር ኢያሱ መኮንን ይባላል። ዶክተር አሰፋ ጀጃው፣ እንደገና በቅጽል ስሙ በጓደኝነት የምንጠራው ግርሻ ወይም ስለሽበሽ ካሰኝ፣ ገብረሕይወት አዳነ። እነዚህ እንግዲህ ቀና ልብ ያላቸው ናቸው። ብዙዎች አሉ ስማቸውን ያልጠራቸው። እነዚህ በሙሉ ነው እንግዲህ ለዚህ ትምህርት ቤት አስተዋጽኦ ሲያደርጉ የነበሩ። አሁንም ከውጤቱ ተነስተው በቀጣይነት ይሄን ነገር እንደሚያደርጉልን ተስፋ እናደርጋለን። ግን የነሱ ሀሳብ ምንድነው? ፋሲለደስ ላይ ብቻ መወሰን አይፈልጉም። እንደ ጎንደር ከተማው ላይ መስራት ነው የሚፈልጉ። ይሄም ሞዴል አድርገው ነው የተነሱት። ምናልባት ሌሎች ትምህርት ቤት ላይም ከተሰራበት የጎንደር ከተማ ተማሪዎች ጥሩ ውጤት ላይ ይደርሳሉ ብሎ ያስባሉ። ስለዚህ ድጋፍ ከማድረግ ግንባራቸውን የሚያጥፋ አይመስለኝም።